ሃይ ጋይስ እንዴት ናችሁ? ደህና ናችሁ ወይ? ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አሁን የነጂጂን ቪዲዮ ማየት እንጀምራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ። ከልጄ የበለጠ እኔ ገላይን ያማረ እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ። ችግር የለብኝም። እኔም ግን ይሄን ገበናችሁን ደብቄ ለልጄና ለልጅ ልጆቼ ስል ገበናህን ደብቄ አብሬህ እንዳልሆን አልቻልኩኝ። አብሬህ እንዳልስቅ አልቻልኩኝ። ምንድን ነው ያልኳት? ሄድኩኝ፣ ወጣሁ፣ ጠዋት መጣሁ። ጓደኛዬ ባር አለው፣ እዛ ሄድኩኝ። ለጓደኛዬ ነገርኩትኝ። ነግራችኋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ። የልጅ ጓደኛ እንደዚህ ሲያሳይ ኖርማል ነው? ታስንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሆነ ቦታ ውለን የመጣው ብቻ። ልብሴንም አየሁት። ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት። ግን ወዲያውኑ በጠዋት ተነስታ ነው ሄደችው። አንጠልጥላው ተነስታ ነው ሄደችው። ዶሮውን አሰርኩላችሁ። ምክንያቱም እኔ ኦልሬዲ ተቀይሬያለሁ። እኔ ኦልሬዲ ግራ ገብቶኛል። ግራ ገባኝ። ግን ያልኳት ምንድን ነው? ያጨስ ነበር አሊሳሳ። ያልኳት ምንድን ነው? ቤትሽ አልመጣም፣ መተሽ እዚህ ላርስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣም። ማማ መምጣት አለበት እሱ ኖ። ሴት ልጅ ስትታረስ አይሆንም። እሱን ትቼው አልመጣም ስትል እኔ ግን እዛ አልመጣም አልኩኝ። አሳሰረንላት። ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች፣ ቀረች። የሚተወኝ አይነት አይደለም ልጁ፣ አይተወኝም። እኔ እኮ እሷ እኮ እንትን ልንገራቸው፣ የሁለተኛው ጊዜ እሷ ሆስፒታል ስትሆን መጡ። እሷ ሆስፒታል ስለምትገባ መተሽ ልጆቹን መያዝ አለብሽ፣ ልጆቹን እዚህ አምጠዋል። ናቲ ምን ሆነሻል ይለኛል። እኔ ከዚህ ሰውዬ ጋር አላድርም። ናቲ እኔ አላ ምን ሆነሽ አንቺ? የዛለት ወይ ሌላ የለሽም ብሎ የሆነ ነገር ሳይ በፍጹም ራሴን እስከምስት ከራሴ ጋር እስከምነጋገር እናት ነኝ እኔ፣ ጓደኛ አይደለሁኝም። አምጬ የወለድኳት ልጅ ናት። ምን ሆኖ ነው ግን እንደዛ የሆነው? ምን ሆኖ ነው እንደዛ የሆነብኝ እኔ ላይ? ምን አልዘነጥኩኝ? አለባበስኩት? ራቁቴን አይደለሁ? ወጥ ነው የምሰራላቸው። እንግዲህ እዚህ ልትቀመጥ ነበር። ቆይ ጉዱን ልንገራችሁ። እዚህ ልትቀመጥ ነበረ። ጉዱን ልንገራ። የሆነ ነገርማ ሳትጠረጥር አልቀረችም እሷ ራሷ። እዚህ ልትቀመጥ ነው አይነት ወጥ ሰርቼ እያስገባሁኝ ነው። በጠዋቱ ነው ተነስታ ሄደችው። በጠዋቱ ተነስታ ሄደች። ምግቡን ቋጥሬልኝ ሄዳለሁ አለች። ምን ነው እላታለሁ። ጉዳይ አለ ወይ ድሌ ናቲ ተናግሮት ይሆን? ናቲ ተናግሮ ይሆን ይሄን ነገር? ምን ይባላል? እኔ እናት ነኝ፣ ጓደኛ አይደለው። የኔ ቤት ነው። ገና ብዙም አንተዋወቅም። ለሁለተኛ ወይ ለሶስተኛ ጊዜ ነው የተያየ ነው። እነሱን አልጋ ላይ አስተኛለሁ፣ እኔ ሶፋ ላይ ተኛለሁ። እንጂ እኔ ምን አውቃለሁ እንዴ? ይሄንን ሁላ ወጥ ሰርቼ እዚህ ከርማለሁ ብለሽ ነበረ ምግቡ